ሰላም ሰላም፣ ጤና ይስጥልን ውድ የቲጂ ዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላም ጤና ከእናንተ ጋር ይሁን እላለሁኝ። እንግዲህ ዛሬ ደግሞ እኔ ይዤላችሁ የመጣሁትኝ በእርግጥ አሰራሩ አይደለም፣ ግን ይሄ አሰራር ወይ ደግሞ ይሄ ዲዛይን ወዳችሁት ከሆነ እንዲሁም እያያችሁ መስራት ፈልጋችሁ ከሆነ በኮሜንት አሳውቁኝና የዚህ ዲዛይን አሰራር ደግሞ እኔ እምለቅላችሁ ይሆናል ማለት ነው። ግን ኮሜንት ላይ አሳውቁኝ የምትፈልጉት ከሆነ ውድ ቤተሰቦቼ ማለት ነው። እንዲሁም የዳንቴል አፍቃሪዎች በአሁን ጊዜ ይሄ ዳንቴል በእርግጥ ድሮ ባህላችን ነው፣ እንሰራዋለን። ብዙ ጊዜ ሁሉም ይሰራው ነበር። አሁን ጊዜ ግን አዳዲስ ፋሽን መጣ እያለ ብዙዎቹ እየተውት ይገኛሉ ማለት ነው። ግን ባህላችን መተው የለብንም። ይሄ ደግሞ በእኛ በኢትዮጵያውያኖቹ ዘንድ በጣም ተወዳጅነት ያለው እጅ ስራ ነው። ግን አሁን ጊዜ በቃ አዲስ ፋሽን መጣ እያሉ ባህላችን ብዙዎች እየረሱት ነው ማለት ነው። ወይ ደግሞ ሲመስለኝ ወይ ያው ከሚወስደው ጊዜ አንፃር ሊሆን ይችላል። በእርግጥ ዳንቴል ሲሰራ በጣም ጊዜ ይወስዳል፣ እንዲሁም ጊዜ ይወስዳል። ሁለትም ደግሞ ለአይን እንዲሁም ለጣት ያው ቢያስቸግርም ግን ቢሆንም ባህላችን መርሳት የለብንም። በብዛት እንኳን መስራት ባንችል ለቤታችን ለማስዋቢያነት መስራት ይኖርብናል ማለት ነው። እንደምታዩት ደግሞ ይሄ ዳንቴል በጣም የሚያምርና ቆንጆ የሆነ አሰራር ነው። እንደምትወዱት ደግሞ አልጠራጠርም። ከእናንተ የሚጠበቀው ላይክ፣ ሼር እያደረጋችሁ በኮሜንት ፍላጎታችሁን አሳውቁኝ። እኔ ደግሞ አጀማመሩን እስከ አጨራረሱን አሳያችኋለሁ ማለት ነው። ይሄ ግን ያው አጀማመሩ ከአሁኑም ያላሳየኋችሁ ምክንያት ቢኖር ቪዲዮ ለመቅረጽ ምንም እየተመቸኝ አይደለም። አሁን ጊዜ ግን የሆነ ትንሽ ጊዜ ባገኘው ሰዓት ሰርቼ ያጠራቀምኳት ነው እቺ ማለት ነው። ያው ጊዜ ባለኝ ሰዓት ትንሽ ትንሽ እየሰራሁኝ ለዚያ በቃኋት። ለረኮቦት ናት በነገራችን ላይ ለረኮቦት ነው። ይሄ ስራ ደግሞ እንትንም ይሆናል። አልጋ ልብስ መጠቀም ትችላላችሁ። ለአልጋ ልብስ የሚያምር ይመስለኛል። ማለቴ ከለር ምርጫ በደንብ ቆንጆ ከለር መርጣችሁ ለአልጋ ልብስነት ብትጠቀሙት በጣም አሪፍና ቆንጆ እንዲሁም የሚያምር አልጋ ልብስ ትሰራላችሁ ማለት ነው። እንግዲህ እኔም እግዚአብሔር ጤና ከሰጠኝ ለቤቴ ለአልጋ ልብስ ሰራዋለሁ ብዬ አስባለሁ። ሀገሬ ስገባ እዚህ ማዳም ቤት ሁኜ እንኳን ማይታሰብ ነው። ስለዚህ ሀገሬ ሁኜ ቢሆንም ሞክረዋለሁ እያልኩኝ ነው ማለት ነው። ቤተሰብ እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝም ቤተሰቦችዬ ከልብ አድርጌ አመሰግናለሁኝ። እንግዲህ በሌላ በአዲስና ቆንጆ በሆነ ቪዲዮ እንድመጣ የእናንተ ድጋፍ እንዲሁም የእናንተ ላይክ፣ ሼር፣ ሰብስክራይብ በዚህ ስታበረታቱኝ እኔ ደግሞ ለቤተሰቦቼ በቆንጆ ዲዛይን ለምን አልመጣላቸውም ብዬ አስባለሁ ማለት ነው። እና ይሄ ስራ በጣም ቀላል ነው፣ ማንም ይሰራዋል። መሀል ላይ እንደ ጨረቃ አርጋችሁ ዳርና ዳሩ ያው የምታዩት እንደ ብስኩት ስር ነው የሚሰራው። ያው ብስኩት ስራ በእርግጥ ይሄ ዳንቴል መስራት የሚችል ሰው አይከብደውም ዲዛይኑ ለማውጣት። አዳዲሶቹ ደግሞ በእርግጥ ለአዳዲሶች ይሆናል። ዋናው ነገር ፍላጎት ነው። ፍላጎት ያለው ሰው ለመስራት ከልቡ ከፈለገ ምንም እንትን ማይልበት ጉዳይ የለም፣ ማይለምድበት ጉዳይ የለም ማለት ነው። ቤተሰብ እንግዲህ ይሄ ይመስላል ማለት ነው እጅ ስራው ማለት ነው። ያው አጀማመሩን አላሳየሁም በእርግጥ እና ቤተሰቦችዬ
ሌላ በአዲስ እና ቆንጅዬ በሆነ ቪዲዮ እንድመጣላችሁ አበረታቱኝ ማለት ነው። ቤተሰብ እንግዲህ ይሄ ይመስላል ቪዲዮ እንደምታዩት ነው። ያው እየሰራሁትኝ የነበረው ነው። ያው አሁን እየቆረጥኩት ነው። በነገራችን ላይ እየቆረጥኩት ስለሆነ ለረኮቦት ነው እንዳልኳችሁም ለረኮቦት የጀመርኩት ነው። ያው እየቆረጥኩት ነው። ብታዩ ይህችን እንኳን ለመቅረጽ የሆነ ቦታ የሆነ ክፍል ሂጄ ተደብቄ ነው ፎቅ ላይ ማለት ነው። ሙቀቱ ተው ሊገለኝ ነው። ሙቀት ያለ ሙቀት ብነግራችሁ አታምኑኝም። በጣም ከባድ ሙቀት ነው ያለው። በስማሙ በዛ ላይ ስለሆነ ይመስለኛል ጫፍ ነው ያለው ቤቱ። ሴትዮዋ ተኝታ ማለት ነው። በተኛችበት ነው ቪዲዮ ለመቅረጽ የሄድኩትኝ። ስለዚህ እሷ እስክትነሳልኝ ብዬ እኔ ደግሞ ቶሎ ብዬ ብታዩ እንግዲህ አንገት በሱሪ እየሆንኩ ነው። በዚህ ሙቀቱን ቀቅሎኛል። በዛ ሴትዮ ትነሳለች ብዬ አስባለሁ። ብቻ ምን ልበላችሁ፣ ተመስገን ነው። ዞሮ ለሁሉም ነገር ተመስገን ማለት ነው ቤተሰቦችዬ። እንግዲህ ይኸው ዳንቴሉ ደግሞ መቋጫ ላይ ደርሰናል። እያለቀ ነው ማለት ነው። በነገራችን ላይ ግን አልቋል። እንዴት ነው ነገሩ? ጫፍ ላይ ደርሼ ያለው ግን ደቂቃው ገና ነው። ወይኔ በላቸው እና ብቻ ይሄ ይመስላል ማለት ነው። እንግዲህ ሴትዮዬ እንዳትመጭብኝ እያልኩ በውስጤ በጣም እንትን እያልኩ ነው ስራው እየተጨነቅ ማለት ነው። ያው እሷም ላይ ደብቄ ስለምሰራው ይሄ ስራ ብታይብኝ እንግዲህ ምን እንደምትለኝ ፈጣሪ ብቻ ነው የሚያውቀው። ትቆጣለች አትቆጣም የሚለው ነገር እንግዲህ ማወቅ አንችልም። ግን እግዚአብሔር ይጠብቀኛል፣ እሱ ይጠብቀኛል። እና አሁን ይሄው ጫፍ ላይ ደርሻለሁ። ዞሮ ያው ሳትመጣ ልጨርሰው ነው ማለት ነው። እግዚአብሔር ከፈቀደ ሴትዮ እንዳትመጪ እያልኩ በልቤ የእኔ ስራ ትተሽ የራስሽን ስራ እየሰራሽ ነው። በእርግጥ አሁን የምሰራው ስራ የለኝም ማለት ጠዋት ላይ እኔ ልብስ ነው ማጥበው። ከዛ ውጭ ቤቱ ስለሚዘጋ ሴትዮ ስትከፍት ነው እኔ የምሰራው ማለት ነው። ያው የተወሰነ ሰዓት የላትም፣ ወሳኝ የምትነሳበት ሰዓት የለም። ያው በምን ያህል ደቂቃ ምን ያህል ጊዜ እንደምትነሳ አይታወቅም። በድንገት ተነስታ ነው ከች የምትልብኝ ማለት ነው። ስለዚህ እኔ ደግሞ ምንም ይሆን ምን ቶሎ እየሰራሁትኝ ነው። ይሄ ነገር እንግዲህ አልቃለች ማለት ነው። አሁን አንድ ክሮሼት ብቻ ነው የቀረኝ። ስለዚህ ይሄ ረኮቦት ነው። ዞሮ በጣም ቆንጅዬ ናት። አሁን እንግዲህ ሴትዮዋ ስለወጣች ወደ ስራ እየሄድኩኝ ነው ቤተሰብ። ይኸው እንግዲህ ሰፊ ነው ግን የሆነ እዚህ ላይ ሲታይ የሆነ ትንሽ ይመስላል። ሰፊ ናት ዳንቴልዋ ማለት የረኮቦት ነው ግን ያና ትንሽ አይመስልም። አያምርም? በጣም እኮ ነው የሚያምረው። በስማ ማሻአላ ነው። እንግዲህ ጨርሼ ያለው አሁን አብቅተዋል ማለት ነው። እንግዲህ ይሄ ይመስላል ውዶችዬ፣ ስሩት። ለመስራት ከፈለጋችሁ ደግሞ አጀማመሩ እንዳሳያችሁ እንዳልኳችሁ ኮሜንት አሳውቁኝ። እንግዲህ ይሄ ይመስላል። መልካም ቆይታ ይሁንላችሁ። ባይ ባይ።